ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም። አጠር ያለ ስለ ቤተ ክርስቲያን አስተምሮና ስለ እግዚአብሔር ቃል ባጠር ባለ መልኩ የእግዚአብሔር ሐሳብ ምንድነው? በምድር ላይ ቤተ ክርስቲያን ማለትስ ምን ማለት ነው? ቤተ ክርስቲያንን መምራት ደግሞ የሚቻለውስ እንዴት ነው የሚል መሰረታዊ ሐሳቦችን ሼር ለማድረግ ነው። ወቅታዊ ጉዳይ እንደምታውቁት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና ከክርስቲያን አርሚ ኢንተርናሽናል ቸርች መካከል በተፈጠረው ዓለም ሁሉ የደረሰው የሚዲያ ጋጋታን በደንብ አድርጌ ትኩረት አድርጌ ስመለከተው እኔም እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል አባል እንደመሆነ መጠን እንዲሁም የክርስቲያን አርሚ ኢንተርናሽናል ቸርች ባለራዕይ የሆኑትን ነቢይ እዩ ጩፋን ደጋፊም በእጁም የተገለገልኩት ሰው ነኝና ከእግዚአብሔር ቃል አስተምሮ ጋር አሁን ወቅታዊ የተፈጠረው ምን ይመስላል የሚለውን ስንገናዘብ ምናልባት የዚህ ነቢያቶች አገልግሎት ከጀመረ መጽሐፍ ቅዱስ የነቢያቶችን አገልግሎት ዛሬ የተጀመረበት አጀንዳ አይደለም። መጽሐፍ ቅዱስ እንደምናገር ከሆነ ማንም የሚናገር ሰው ቢኖር እንደ እግዚአብሔር ቃል ናገር፣ የሚመክርም የሚያስተምርም ቢሆን እንደ እግዚአብሔር ቃል ይላልና ወንጌል አማኞች አብያተ ክርስቲያናት ካውንስል ለብዙ ምእመናን በተለይ እንደ ሱቅና እንደ ችርቻሮ እንደ ማህበር ወንጌል አማኞች አብያተ ክርስቲያናት የራሳቸው በስሩ የሚገኙ አማኞችን መብት ሊያስጠብቅ ባለመቻሉ ከረጅም ዓመታት በኋላ ከቆየ በኋላ ምናልባት በቅርብ ጊዜ በተወካዮች ምክር ቤት ጸድቆ በወንጌል አማኞች አብያተ ክርስቲያናት ካውንስል በሚል ስያሜ በማግኘት በሃይማኖት ተቋማት በተለይ በፕሮቴስታንት እምነት ተከታዮች መካከል ያሉ ሁሉ በዚህ ጥላ ስር በመሆን መብታቸው እንዲያስከብሩ እና የሕግ በላይነት እንዲኖር በአዋጅም የጸደቀበት አኳኋን እውነት ነው። ምናልባት ከዚህ ከክርስቲያን አርሚ ኢንተርናሽናል ቸርች ጋር ተያይዞ የተፈጠረው ሽኩቻ ምናልባት የነቢያቶች አገልግሎት በኢትዮጵያ እንኳን በጥቂት ጊዜ እኛ ካወቅን በትንሹ ከ7-8 ከ9 ዓመታት እና ከዛ በላይ ሆኗል። ዛሬ ምንድን ነው ምናልባት የተለየ ነገር ብለን ስናስብ እውነት የዲስፕሊን ግድፈት አለ ወይስ እንደዚሁም ደግሞ ብዙ ሰዎች በዚህ ጉዳይ ላይ አጀንዳቸው እንዲያነሱ እንደዚሁም ደግሞ በሚዲያ ትልቅ እንኳን ወጣ ያለ አንዳንድ ደግሞ ዲስፕሊን የሌላቸው ሰዎች ከስድብ ጭምር በርካታ ነገሮችን ሲያወሩ እንሰማለን። ነገር ግን ወንጌል አማኞች አብያተ ክርስቲያናት በበላይ ጠባቂነት ከሳች ወይስ ለምሳሌ መግለጫ አውጪ ብቻ አይደለም መሆን ያለበት፣ የቅርብ ጠባቂ እሱም ብቻ አይደለም፣ መገሰጥ እንዳለ ሁላ ማስተማር ኃላፊነት እንዳለበት ነው ማምነው። አዎ ፍቃድ ማዕቀብ ከመጣል በፊት የእግዚአብሔር አስተምሮም ይሄ ነው። ገስጹት ነው የሚለው። ስህተትን ካለበት መገሰጽ ነው እንጂ ከስሩ የሚገኘው በክርስቲያን አርሚ ኢንተርናሽናል ቸርች ስር በብዙ ሚሊዮን የሚቆጠር ህዝብን ለማትቶት ነው ቤተክርስቲያን በዚህን ሰዓት የሚታገደው አንድ ግለሰብ ሲሆን ግለሰብ ይታገዳል። ህዝብ ግን የት ሊሄድ ነው? ምክንያቱም በዚህ ተቋም ውስጥ በጣም በርካታ ቤተ እምነቶች አሉ። በዚህ መሃል ብዙ ምእመናን አሉ። ለዚህ ህዝብ ያልታሰበ መግለጫ ነው። ምክንያቱም ይሄ ፍትሃዊ የጎደለ የእግዚአብሔር ቃል አስተምሮና ስርዓት ያላማከለ የግለሰብ ፍላጎትና ጥቅም ላይ የተመሰረተ ጥላሸት የተቀባበት የግል አመለካከትና አስተያየት ነው። በግል እጅግ በጣም ተናድጃለሁ፣ ተቆጥቻለሁ። መግለጫውም እጅግ በጣም ተቃውሜያለሁ። ከዚህ መግለጫ ቀድሞ ግን መሰራት ያለበት ማስተማር፣ መምከር፣ መገሰጥ
ከዚህም ያለፈ ደግሞ ሌላው ቤተ እምነትም ጭምር ይህን ስርዓት እንዳይከተሉ የቤተ ክርስቲያኒቱ ወንጌል አማኞች አብያተ ክርስቲያናት ካውንስል መመሪያና ሕግ ይህን ይመስላል የሚል ቅድሚያ ማስተማር ሲገባ በአንድ ማዕቀብ መጣልና እገዳ መጣል እጅግ በጣም የቤተ ክርስቲያን አስተምሮም አይደለም፣ የእግዚአብሔር ቃል ሐሳብም ዓላማም አይደለም። ምናልባት ከክብር ጋር ተያይዞ ነቢይ እዩ ጩፋ የተሻለ የበለጠ ክብር ያገኛል፣ እኔ ክብር አላገኘሁትም የሚል የግል ፍላጎት ካለ ምናልባት ክብር ማግኛ መንገድም ሊሆን አይችልም። ይሄ ስልጣን ምናልባት ዛሬ የተቀበልከው ነገ ደግሞ ከእጅ ይወጣል። ስልጣን ይመጣል፣ ስልጣን ይወጣል። ነገር ግን ከዛ በላይ ግን ለመንጋዎቹ ያላገናዘበ፣ ለምእመናን ያላገናዘበ ነገር ግን የፖለቲካዊ ወይስ የሆነ ፍላጎት ላይ መሰረት አድርጎ የተተረጎመ የተመረኮዘ የግል ፍላጎት አመለካከት ነው። እጅግ በጣም እቃወማለሁ። በዚህ የተነሳ አሕዛብ መሳለቂያ ሆነናል። በርካቶቹ ዘይት ጨው እያሉ አደባባይ ላይ ሊሳለቁብን የቻሉበት የውስጥ ገመናችንና የውስጥ ፍላጎታችን በአደባባይ አሳልፈን እንደ ይሁዳ ስለሸጥከው ነው። ትላንትና እውነታውን ስናወራ ነቢይ እዩ ጩፋ በእጁ የጸለይክለት ሰው ነበር፣ ከአንተም ጭምር ብትሆን። በርካቶቻችን ነቢይ አለ ብለን ልጆቻችሁ፣ ወንድም እህቶቻችሁ በእግዚአብሔር ሰው የተቀባ ቅዱስ ነቢይ የእግዚአብሔር ሰው ነቢይ እዩ ጩፋ ለብዙ ኢትዮጵያ ሕዝቦች ለአማኝም ለአሕዛብም የጸለለ ታላቅ የእግዚአብሔር ሰው እንደሆነ በአደባባይ የሚያስክድ ህልውናና ማንነት ይኖራል ብዬ መቼ ማሰብም አላውቅም። ምናልባት ይህ ነቢይ በሰዎች የተነሳ ነቢይ ከሆነ ከጊዜ በኋላ ራሱ ይጠፋል። ነቢዩ ግን የተቀባው በእግዚአብሔር ከሆነ ሰማይና ምድር ሊያቆሙ አይችልም። ይህን ልናውቀው ይገባል። በዚህ አጋጣሚ የእግዚአብሔር ሰው ነቢይ እዩ ጩፋን ምናልባት የአባቶቻችን ተግሳጽ ምንም እንኳን ትክክል ባይሆንም ግን የእነሱን ተግሳጽ መስማት ትልቅነት ነው። ምክንያቱም አንተ ወጣት ነህ፣ እግዚአብሔር ደግሞ በብዙ ሞገስና በብዙ እውቀት በተሻለ አንደርስታንዲንግ ሰጥቷልና መታዘዝ፣ ከዛም ባሻገር ደግሞ አብሮ መስራት የምንችልበት ሁኔታዎች መፍጠር ነው። ጸብ ጠላት ነው መጽሐፍ ቅዱስ እንደምናገረው። ስለዚህ ወንድም የእግዚአብሔር ሰው ነቢይ እዩ ጩፋ በዚህ አጋጣሚ ይህ ሀሳብ ለአንተ ሼር አደርጋለሁ። ነገር ግን በአንተ ላይ የተፈጸመው ሙሉ በሙሉ እጅግ በጣም አውግዛለሁ፣ እጅግ በጣም እቃወማለሁ። እኔም እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል ይሄ የግለሰብ ይሄ ከስብዕና ጋር የተያያዘ መግለጫ ነው፣ የመብት ጉዳይ አይደለም። ስለዚህ በዚህ አጋጣሚ በርካታ የእግዚአብሔር ወንጌል ተሰድቧል፣ በአደባባይ ተዋርዷል። ምን ሰብኮ የነፍስ ጉዳይ ሆኖ ሳለ ነገር ግን ጨውና ዘይት እየተባለ በአደባባይ የእግዚአብሔር ክብር ህልውና ሁሉ ጭምር ተሰድቧል። ይህን ደግሞ ላለማስቀጠል እጅግ በጣም በጸሎትና በጾም በጋራ በመሆን መፍታት እንችላለን። በተለይ ከጀርባችሁ ሆኖ ምናልባት ይህን የቤተክርስቲያን አንድነትን የሚጠሉ አንድ ወዳጅ መስሎ የሚሰልሉ የጨለማው አሰራሮች ሁሉ አንድ የእናንተን እድል ፋንታ እንዳያገኙ ዘንድ ተግታችሁ ጸልዩ። ማንኛውም አይነት በእናንተ ላይ ያለው ሴራ የእግዚአብሔር ክንድ በእናንተ ላይ እስካለ ድረስ አልፎ አያገኛችሁም። አሁን የሚሰልልና ከጀርባችሁ ሆኖ የሚቀና የጨለማው ኃይል እራሱ ይበተናል። ነገር ግን የእግዚአብሔር ሰው ነቢይ እዩ ጩፋ በእግዚአብሔርና በሞገስ እግዚአብሔር እስካሁን ድረስ ብዙ ህዝብ እንድትመራ አድርጓል። ከዚህ በኋላ ደግሞ ከአንድና ከሁለት ዓመታት በኋላ ደግሞ በብዙ ሺዎች የሚቆጠር ህዝብን እግዚአብሔር ይሰጣል። በታማኝነት በእግዚአብሔር ፊት አገልግሎትን ቀጥል። ማንም ወደ ቀኝም ወደ ግራም አትመልክት፣ ለአባቶቻችን ግን ታዘዝ። ወንጌል አማኞች አብያተ ክርስቲያናት ካውንስል በዚህ በአንተ ጉዳይ ያነሱት አጀንዳም ሆነ ዓላማ ሰፋ ባለ መልኩ ማሰብ እና መገናዘብ ያስፈልጋል። ምናልባት የሚቀኑ ሰዎች ሊኖሩ ይችላሉ፣ ስራ መስራት የማይችሉ ነገር ግን በቅናት ላይ ትኩረት ያደርጉ ሰዎች ሊኖሩ ይችላሉ። ለእነሱም በመጸለይ ግን የስራ በር በመክፈት ጸሎት እንዲለምዱ ከእግዚአብሔር ጋር እንዲነጋገሩ ማድረግ ይቻላል። እናመሰግናለን። ለወዳጅ ዘመዶቻችሁን ሼር አድርጉ። እጅግ በጣም አመሰግናለሁ። መልካም ቀን